ግር ያላት ነፍስ ተከታታይ መንፈሳዊ ልቦለድ ክፍል 5። ትንሽ ቆይቶ ጠራ። አነሳ። ሄሎ አለኝ። አቤት ደውለህ ነበር አልኩት። ቀዝቀዝ ብዬ አልመደሰቴን የተረዳ ይመስላል። አሁን አለኝ። እና ምን ፈለክ አልኩት። ምን እንዲህ እንደሚያደርገኝ እንጃ። ባለፈው አንቺ ጋር የነበሩ ጽሁፎች ፈልጌያቸው ነው አለኝ። ድሮ ምንን ፈልጎ እንዳልሆነ ገብቶኛል። እሺ አዘጋጃቸዋለሁ አልኩት። የት ልቀበልሽ? ሰፈር ልምጣ ወይስ ትምህርት ቤት ክፍል ልምጣ አለኝ። አይ መምጣት አይጠበቅብህም፣ ለስከዳር ሰጣታለሁ እሷ ታምጣልህ አልኩት። የተገረመ ይመስላል። እሺ ግን አላስጨረስኩትም። ስልኩን ዘጋሁት። ራሴ ያልፈሰፈስኩት ራሴው ነኝ። የቤቴ ጭንቀት መቻነሰኝ። 24 ሰዓት ስለሱ እያሰብኩ ምጨነቀው። ደግሞ እሱም እህትነቴን አይደል የሚፈልገው? ራሴን ማስናቅ አልፈልግም። ለስከዳር ደወልኩላትና ክላስ አልመጣም እቤት ነኝና የባለፈዎቹን ጽሁፎች ለሚሊዮን ሰጂለት አልኳት። እንዴ ውሃ ሚሊዮን አልሽኮ ሚሊዮን አለችኝ። ምን ነው ስሙ አይደል? እሱን ታዩና መተሹ ሰጂለት አልኳት። እሺ ከክላስ መልስ መጣለሁ አለችኝ። ከዚህች ነዝናዛ ሴትዮ ጋር ተደብሬ ዋልኩ። ሃይማኖት የላት እንዴት እንደምትኖር ግራ ነው የሚገባኝ። ለነገሩ ሃይማኖት ምን ያደርጋል? ዋናው ክርስቶስን ማወቅ ነው። እሷ ግን ምንም እግዚአብሔር እንዳለ የምታምን ምንም አይመስለኝ። ሆን ብላ ቤት ውስጥ ሰርግ ያለ ይመስል ዘፈን ትከፍትብኛለች። ድምፁ ጆሮ ይበሳል። በጣም የረበሸኝ ነው። ወይ ዝጊ ወይ ቀንሽ አልኳት። ወደ ክላሴ ተመለስኩ። ጭራሽ ጨመረችው። እስከዳር ልትመጣ ነው። እኔ ባልከፈትኩት ዘፈን እንድትታዘበኝ አልሻም። 2-3 ለመንኳት። እኔን ያናደደች መስዋዕት እንደ ሕፃን ትደንሳለች። ትግርኛ ነው የከፈተችው። ሁኔታዋ ያስቃል። ሳቅ እየተናነቀኝ ሄጄ ስፒከሩን ገመድ በጠስ ኩት ፊቷን መንፊል እንገራችሁ ልትስበላይ መሰለኝ። የአበባ ማስቀመጫ አንስታ ወረወረችብኝ። እንደምንም ሸወድኳት። ብላ ምጮ ነው የቀራት። እንደ ጉድ ትራገማለች። ወደ ክላሴ ተመልሼ ገባሁ። እስከዳር በር ላይ ነኝ ብላኛለች። ክፍሌ 2ኛ ፎቅ ላይ ስለሆነ በመስታወት ሳይ ሚሊም አለ። ደስ አለኝ። በመስኮት ልወርድ ምንም አልቀረኝ። መለስ አልኩና አይሆንም ለስከዳር ደወልኩ። እያየኋት እንደሆነ አላወቀችም። ነይ እንጂ በር ላይ ተቀጥሬ ቀረው መግባት አልችልም አለችኝ። ለምን ነይ ስላት እቸኩላለሁ ቶሎ ነይ አለች። ሚሊ ስልኩ ላይ ተለጥፎ ይሰማል። ሁኔታቸው ፈገግ አረገኝ። ስላመመኝ መውጣት አልችልም ዘበኛው ያቀብልሻል አልኳት። አይሆንም ብላ ጮኸች። ለምን አልኳት። አብሮኝ ሌላ ሰው አለ አለች። ማን አልኳት። አታውቂውም ሊያገኝሽ ይፈልጋል ብላኝ እረፍ። ለዘበኛው ሰጥቼው መለሳለሁ ብዬ የመደርደሪያውን መሳቢያ ከፈትኩና አወጣሁት። ጽሁፎቹ ለአርት ቲም የተደረሱ ድርሰቶች ናቸው። ሚሊ ማስተካከያ እንዳደርግበት ሰጥቶኝ ነበር። አስተካክዬ በሚያምር እጅ ጽሁፍ አዘጋጅቼ የእሱንም የኔንም አንድ ላይ አድርጌ ይዤ ወጣሁ። ደረጃውን ጨርሼ በሳሎን ልወጣ ስል ቤት ገብተው ተቀምጠዋል። ከዚያ